ይህ ዘወትር ማለዳ እየተዘጋጀ የሚቀርብላችሁ የምስጋና ጸሎት ነው። የማለዳ ምስጋና ሁለተኛ ቀን። ሰላም የተወደዳችሁ የጌታ ቅዱሳን፣ ዛሬ እግዚአብሔር የሰጠንን አዲስ ቀን በምስጋና እንጀምር። እስከዚህ ያደረሰን የጌታ ቸርነትና ምሕረት ነው። የተወደዳችሁ ወዳጆቼ ሆይ የዛሬው የንባብ ክፍላችን የሚሆነው ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 22 እስከ 23 ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው ይላል። ክብር ለጌታ ይሁንለት። የተወደዳችሁ ወዳጆቼ ሆይ ዛሬ ቀናችንን በምስጋና እንጀምር። ምክንያቱም ምስጋና የእምነት ቋንቋ ነው። እግዚአብሔርን ስናመሰግን ስለሆነና ስላልሆነው ብቻ ሳይሆን ስለ ማንነቱ፣ ስለ ክብሩ፣ ስለ ሉዓላዊነቱ፣ ስለ አባትነቱ ልናመሰግነው ይገባል። በማለዳ ቀናችንን በምስጋና ስንጀምር የሚያመሰግን ሰው በሕይወቱ ላይ አዲስ ምዕራፍ መክፈት ይጀምራል። የተወደዳችሁ ወገኖች ሆይ ከዚህ በመቀጠል የማውጀውን አዋጅ ከኔ ጋር አብራችሁ እንድታውጁ በጌታ ፍቅር እጠይቃችኋለሁ። ዛሬ የጌታ ሰላም በቤቴና በቤተሰቤ ላይ ይሁን። ዛሬ የተዘጉ ደጆች ይከፈቱ፣ የበረከት ደጆች ይከፈቱ። እግዚአብሔር እርምጃችንን ይምራ፣ የእጃችንንም ሥራ ያቅና። ማንኛውም የጠላት ዕቅድ በጌታ በኢየሱስ ክርስቶስ ስም ይፍረስ። ዛሬ የድል፣ የሞገስ፣ የጤናና የበረከት ቀን ይሁንልን። የጌታ ብርሃን በፊታችን ይሂድ፣ ክብሩም ከኋላችን ይጠብቀን። የተወደዳችሁ ወገኖቼ ሆይ እኔ ደግሞ ጥቂት በረከት እንዲህ ብዬ ልባርካችሁ። አሁን የእግዚአብሔር ሰላም ከእናንተ ጋር ይሁን።